በመካከለኛው ምስራቅ ስጋትና ፍርሃት ጨምረዋል። በኢራን ዩናይትድ ስቴትስ እና እስራኤል መካከል ቀጥሎ የሰነበተው ጦርነት ዛሬ ምሽቱን ጀምሮ አደገኛ ወደ ተባለ ደረጃ መሸጋገሩ እየተሰማ ነው። አዲስ የተባሉ ወታደራዊ ማጥቃቶች፣ ጠንካራ የፖለቲካ ማስጠንቀቂያዎችና እያደገ የመጣው ዓለም አቀፍ ስጋት አሳሳቢ ደረጃ ላይ ደርሰዋል። ጦርነቱ አድማሱን በማስፋት በሁለቱም ወገን በርካታ አካባቢዎችን እያዳረሰ ነው። በቴህራን ግዙፍ የተባሉ ፍንዳታዎች መሰማታቸው ተገልጿል። የአየር ጥቃቱ ኢላማ ያደረገው ወታደራዊና የኃይል አቅርቦት ኢንፍራስትራክቸሮችን ነው። ኢራን ለተሰነዘረባት ጥቃት ሚሳኤሎችንና የድሮን ቅንቡላዎችን በእስራኤል ግዛትና በተባባሪ የዩናይትድ ስቴትስ አላይድ አገራት ላይ አስወንጭፋለች። በቴል አቪቭ የአየር ጥቃት መከላከያ ሲስተም አክቲቬት ተደርጎ የከተማ ነዋሪዎች ወደ መሸሸጊያቸው ሲዋከቡ ተስተውለዋል። የነዳጅ ዘይትን ለሚያቀርቡ መርከቦች በእጅጉ አስፈላጊ የሆነው የስትሬት ኦፍ ሆርሙዝ የስርጥ አካባቢ ዛሬም በስጋት ምክንያት እንደተገደበ ነው። ይህን ተከትሎ የናረው የነዳጅ ዘይት ዋጋ ጭማሬ በዓለም አቀፍ ገበያ ዛሬም ቁልፍ የመነጋገሪያ አጀንዳ ሆነዋል። ወታደራዊ አዋቂዎች እንደሚሉት ሁለቱም ተፋላሚ ወገኖች ለጦርነቱ የሚያግዛቸውን አንዱ የሌላውን ስትራቴጂክ ሪሶርስ ለማዳከም እየሰሩ ነው። እስራኤልና ዩናይትድ ስቴትስ የኢራንን ዋጋ ያላቸው ወታደራዊ ይዞታዎች ማውደምና የተቀናጀ የአየር ላይ የበላይነትን ያረጋገጠ ስልት በማሽቀዳደም ይጠቀማሉ። ኢራን በምላሹ በርካታ ቁጥር ያላቸው ሚሳኤሎችና የድሮን ጥቃት እየፈጸመች ነው። ይህ በዚህ እንዳለ የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ አሜሪካ አስቀድሞ ከያዘችው ዕቅድ በፈጠነ ወታደራዊ ማጥቃቱ እንደቀጠለ መሆኑን ተናግረዋል። ዶናልድ ትራምፕ እንደሚሉት ኢራን ጦርነቱን ለመቀጠል የምትወስን ከሆነ ከዚህ የከፋ እርምጃን እንደሚወስዱ አስጠንቅቀዋል። ትራምፕ ጨምረው እንደተናገሩት በስትሬት ኦፍ ሆርሙዝ የነዳጅ ጫኝ መርከቦችን ፍሰት የሚገታ ድርጊት በኢራን የሚፈጸም ከሆነ ተጨማሪ የኢራን ስትራቴጂካዊ ቦታዎች ላይ የአየር ጥቃት እንደሚፈጽሙ ዝተዋል። በተባበሩት መንግስታት ድርጅት የሚገኙ ዲፕሎማቶች ጦርነቱን ማስቆም ይቻል ዘንድና እንዳይስፋፋም ለማድረግ ፈጣን ውይይቶች እንዲደረጉ ዛሬም ጥሪን አቅርበዋል። ለእስካሁኑ ጦርነቱ ወደ ተባባሰ አካባቢያዊ ጦርነት ለመሸጋገር ጠርዝ ላይ ያለ ይመስላል። የዓለም ሕዝብ ደግሞ ጆሮውን በመስጠት በቅርበት ሁኔታዎችን እየተከታተለ የሚገኝ ሲሆን ምናልባትም የዲፕሎማሲ ጥረቶች ጦርነቱ ወደ ባሰ ደረጃ እንዳይሸጋገር ያግዛል በሚል ተስፋን ሰንቀዋል።